ሰላም እንዴት ናችሁ? ዛሬ በዩሮ ዩኤስዲ ቻርት ከችው እየላችኋለሁ። እስኪ እንዴት አድርገን የኔክስት ዊክን ባያስ ዲተርማይን እንደምናደርግ አብረን እናያለን። አሁን ወደ ቻርቱ እንሂድ። ይሄ መንዝሊ ቻርት ነው። መንዝሊ ቻርት ላይ ምን እናደርጋለን? አይን ላይ የሚታዩ ኪ የሆኑ ኤሪያዎችን መጀመሪያ ላይ ድሮ ማድረግ እንጀምራለን። እነዚህ ሁለት አይን ላይ ፊት ለፊት የሚታዩ ሌቭሎች ናቸው። ሌላኛው ሌቭል ይች ነች። ከዛ ሌላ አንድ ሌቭል ደግሞ እዚህ ጋር እናገኛለን። ይህ የመጀመሪያው ቀላል ስራ። መንዝሊ ላይ ገብተን ኪ ሌቭሎችን ዲፋይን እናደርጋለን። ሌላ ምን ማየት እንችላለን? እዚህ ላይ ፕራይስ ዳውን ትሬንድ ላይ ነው። መንዝሊ ላይ ዳውን ትሬንድ ነው። ፕላስ ደግሞ መንዝሊ ላይ ሬንጅ አለ። ከዚህ እስከዚህ ድረስ የሚመጣ ሬንጅ ማለት ነው። ሬንጅ ደግሞ እንዴት ነው ትሬድ የሚደረገው? አክቹሊ የሬንጅ ሬንጅን በቀጣይ ቪዲዮ ወይ ኔክስት ሊሆን ይችላል ሜቢ ወደፊት በሰፊው እናየዋለን። ሬንጅ በሆን ትሬዲንግ የሬንጅ ኪ ኢምፖርታንት የሆኑ ሌቭሎች ምንድን ናቸው? ቫልዩ ኤሪያ ሃይ፣ ቫልዩ ኤሪያ ሎ እና ፖይንት ኦፍ ኮንትሮል ናቸው። እነዚህ ሌቭሎች ምንድን ናቸው? እንደ ሬዚስታንስ ያገለግላሉ፣ እንደ ሰፖርት ያገለግላሉ እና እንደ ሪያክሽን ሌቭል ያገለግላሉ። በጣም ጥሩ። አሁን እዚህ ሬንጅ ላይ ምንድን ነው የምናየው? ፕራይስ ቫልዩ ኤሪያ ሃዩ ብሬክ አርጎ ከላይ እንደ ሰፖርት ሊጠቀም ይችላል። ይሄ ሌቭል ደብል ኮንፍሉንስ አለው ማለት ነው። ምንድነው ደብል ኮንፍሉንሱ? እዚህ ጋር መጀመሪያ ኪ ሌቭል ሰርተንለታል ቤዝድ ኦን ፒውር ፕራይስ አክሽን ማለት ነው። ከዛ በኋላ ደግሞ የሬንጁን ቮሊዩም ፕሎት ስናደርግ ምናምን ኮንፍሉንስ አለን ማለት ነው ከቫልዩ ኤሪያ ሃዩ ጋር። ለዚህ እቺ ሌቭል በጣም ኪ ሌቭል ነች። ሞር አግሬሲቭ ኢምፖርታንት ነች እቺ ሌቭል በጣም። እሺ ይህንን ለጊዜው ዲሌት ማድረግ እንችላለን። ከዛ ዊኪ ላይ እንገባለን። ዊኪ ላይ ስንገባ ምንድን ነው የምናየው? ፕራይሱ ኮንስታንት የሆኑ ሃየር ሃይ እና ሃየር ሎዎች እያደረገ ነው። ይህንንም በምን ማየት እንችላለን? እዚህ ጋር ክሊርሊ ሲምፕል ነው። እዚህ ጋር ሃይ 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 ያደረገ ነው አይደል? ለዚህ ዊኪ ላይ ሃየር ሃይ ሃየር ሎ ያደረገ በጣም ጥሩ። ምን እናደርጋለን? ወደ ዴይሊ ቻርት እንገባለን። ብዙም ጊዜ አናጠፋውም። ዴይሊ ላይ ስንመጣ የዴይሊ ስትራክቸር ደግሞ እዚህ ጋር ሌላ ኢምፖርታንት ነገር ነው። ዴይሊ ላይ ምን እናያለን? እቺ ሃይ ብሬክ ተደረገች፣ ሃየር ሃይ፣ እዚህ ጋር ሃየር ሎ ሊኩዊዲቲ ስዊፕ አድርጓል። ለዚህ ሃየር ሎ ነው። ለምን ሃየር ሃይ አደረገ? ለዚህ ይሄኛው የመጀመሪያው ካውንት ማድረግ ስንጀምር ይሄ የመጀመሪያውን ብለን ብናስበው እናደርጋለን። ይሄ ደግሞ ሃዩ ነው ማለት ነው። ከዛ ይሄ ምን ሃይ አረግ ክሬት አረግ። ይሄንን ሃይ አንቆጥረው ለምን በዊክ ነው። ለዚህ ይሄኛው ሃይ አለ፣ ይሄ ደግሞ ሃየር ሎዋችን ክሊርሊ ለምን ምን አድርጓል? ሃየር ሃይ አድርጓል። ከአንድ ክሎዝም አለው ማለት ነው። በጣም ናይስ። ስለዚህ ፕራይስ ምንድነው? ዴይሊ ላይ አፕትሬንድ ላይ ነው። እናንተ ግን ይሄ አፕትሬንድ ምንድን ነው ችግሩ? አሁን እዚህ ጋር ሃየር ሃዩን ሲያደርግ ምንድነው? አግሬሲቭሊ ነው ፑሽ አፕ ያደረገው። ሄዶ አግሬሲቭሊ ሄዶ ነው የተመለሰው። እዚህ ጋር ግን ምንድን ነው ያደረገው? ሃየር ሃዩን እንዳረገ በቶሎ ሪጀክት አድርጎ ወደ ታች ተመለሰ። ስለዚህ ምን ክሬት እያደረገ ነው? ሌላ ሬንጅ ማለት ነው። ይህ ምን አይነት ሬንጅ ሊሆን ይችላል? የዲስትሪቢዩሽን ሬንጅ ሊሆን ይችላል ማለት ነው። እዛ ጋር ምን ተባብለናል? ይሄኛው ኪ ሌቭል ከትልቁ ከመንዝሊው ቻርት ጋር ከቫልዩ ኤሪያ ሃዩ ጋር ኮምባይን ያደርጋል አይደለም? ለዚህ እነሱ ይሄንን ሌቭል እንደ ስትሮንግ ሰፖርት መጠቀም ይችላል። በጣም እሱ ላይ ደግሞ ይሄኛው ሬንጅ አለ ማለት ነው። ለዚህ ይሄ ሬንጅ ሁለት ነገር ሊሆን ይችላል። በደንብ ይሄ ሬንጅ ምን ሊሆን ይችላል? ዲስትሪቢዩት እያደረገ ሊሆን ይችላል ፕራይስ። ከዛ በኋላ ፕራይስ ምን ሊያደርግ ይችላል? እዚህ ጋር ሲምፕሊ ይሄንን ሌቭል ብሬክ አድርጎ
እዚህ ጋር ኮንሶሊዴት አድርጎ ወደ ታች ሊቀጥል ይችላል። ያኔ ምን አይነት ሲናሪዮ ይሆናል? ለትልቁ ለመንዝሊ ሬንጅ ከቫሊዩ ኤሪያ በታች የሆነና ታርጌቱ ምን ሊሆን ይችላል? ቫሊዩ ኤሪያ ሊሆን ይችላል፣ ወይም ደግሞ ፖይንት ኦፍ ኮንትሮል ሊሆን ይችላል፣ ወይም ደግሞ ሌላ ሌቭል ሊሆን ይችላል። ለዚህ ይሄ ሌቭል ፕራይስ ሆልድ ማድረግ አለበት ቡሊሽ ሆኖ ለመቀጠል። አለዚያ ብዙ ኮንፍሉዌንስ ይኖርበታል ማለት ነው። ቤልሽ ይኖርበት በጣም ተግባባል። ይሄ እንደ ምንድነው እንደ መንዝሊ ፕሬዲክሽን። እሺ አሁን ደግሞ እንመለስና ዴይሊ ላይ ጌም ፕላናችን ምን ሊሆን ይችላል? ለዚህ ለሚመጣው ሳምንት ወይም ለሚቀጥሉት 2 ሳምንታት ምን ሊሆን ይችላል? እሺ እንደምታዩት ይሄ ምንም ቡሊሽ የሆነ ነገር የለውም። ክሊርሊ ቡሊሽ ሊሆን የሚችለው ለእኔ እንደኔ ይህንን ሎንግ ሴታፖችን ስካርፖችን ቢሆን ስዊንግ ትሬዶች የቡሊሽ ኢንትሪ ሊገባባቸው የሚችላቸው ምንድን ናቸው? ፕራይስ ሬንጅ ውስጥ ተመልሶ ይገባል። ቫሊዩ ኤሪያ ሎውን ማለት ነው ታፕ ያደርጋል። ከዛ በኋላ ፑሽ ማድረግ ይጀምራል ወደ ላይ። ያኔ ሌቭሎቹ ይሄ እና ይሄ ሌቭሎች ኢምፕሌይ ሊገቡ ይችላሉ ማለት ነው። ፕራይስ እንደ ኔክስት ታርጌት እነሱ ሊጠቀም ይችላል ማለት ነው። እሺ ቤሪ ሴናሪዮስ ምንድን ነው? ቤሪ ሴናሪዮ ኖርማል ፕራይስ ምን ሊያደርግ ይችላል? አግሬሲቭሊ ፑሽ ዳውን ሊያደርግ ይችላል። ይሄ መጀመሪያው ነው። ፕራይስ ደግሞ ምን ሊያደርግ ይችላል? ይሄንን ሎ አድርጎ ከዛ እዚህ ጋር መጥቶ ድጋሚ ሊወርድ ይችላል። ይሄ ሁለተኛው ሌቭል ነው። ለምን ይሄንን እንደ ሬዚስታንስ ሊጠቀሙ ይችላል። ከዚህ በላይ ገብቶ ካንድል ክሎዝ አድርጎ እዚህ ላይ ኮንሶሊዴት አድርጎ ነው ወደ ላይ ከሄደ ቡሊሽ የሚሆነው እንጂ ይህንን ፌድ ሊያደርገው ይችላል። ፕራይስ ኢዝሊ ፌድ ሊያደርገው ይችላል። ገብቶበት ክሎዝ ሳያደርግ ሲምፕሊ ሪጀክት አድርጎት ወደ ታች ሊወርድ ይችላል። ስለዚህ እሱም ቤሪሽ ሴናሪዮ ነው። 12 አወር ላይ እንገባለን። 12 አወር ላይ እንዴት ነው ይህንን ሌቭል ሪዲፋይን ማድረግ የምንችለው? ሞር አኩሬት የሆነ ኢንትሪ እንዲኖረን ምን ሌቭሎችን ነው 1 2 3 ብለን ዲፋይን አድርገን ወይ ሎንጎችን ወይ ሾርቶችን ልንገባ የምንችለው? እዚህ ጋር ይህንን ሌቭል ሪዲፋይን ስናደርገው ምን ልናገኝ እንችላለን? እዚህ ጋር ይሄኛው ኪል ሌቭል ልናገኝ እንችላለን። ይሄ ኪል ሌቭል አንድ እዚህ ጋር እንደ ሰፖርት ተጠቅሞት ባውንስ አለ። እዚህ ጋር እንደ ሰፖርት ተጠቅሞት ባውንስ አደረገ። እዚህ ጋር ወረደ፣ 2 ካንድል ክሎዝ ወረደ። እዚህ ጋር የሆነ ፕሬሸር አለ። እዚህ ጋር ኦርደሮች አሉ። ሌቭሉን በጣም እንትን እያለ ነው የተንቀሳቀሰ ያለው ፕራይስ። ስለዚህ እዚህ ጋር ምን ማድረግ እንችላለን? ሌላ አይዲያ ክሬት ማድረግ እንችላለን። ምን ማድረግ እንችላለን? ፕራይስ ይሄንን ሃይ ብሬክ አድርጎ እዚህ ጋር ሊመጣለት ይችላል። ከዛ ፑሽ ዳውን ሊያደርግ ይችላል። ከዛ በኋላ ይሄ ለኔ ኤ ፕላስ ኤታፕ ነው። ይሄኛው ለኔ ሾርት ነው። ፕራይስ እዚህ ጋር መጥቶ እዚህ ጋር ዳውን አድርጎ ይሄንን ፕሌይ ኤ ፕላስ ኤታፕ ነው። ካልሆነ ደግሞ ፕራይስ ቀጥታ ሾት ሊያደርግ ይችላል። ከዛ ይሄንን እንደ ሰፖርት ተጠቅሞ ቀደም እንዳልኳችሁ ዴይሊ ላይ እንደ ሰፖርት ተጠቅሞ እዚህ ጋር ፑሽ አድርጎ ታች ሊወጣ ይችላል። ካልሆነ ደግሞ ፕራይስ ወደ ታች ቀጥ ብሎ ሹት ሊያደርግ ይችላል። እሱም ሌላኛው ኦፕሽን ነው። ስለዚህ ይመስላል ዩቲል 4 አወር ላይ ገብተን ደግሞ ነገሮችን ማየት እንችላለን። 4 አወር ላይ ስንገባ ምን መጠቀም መጀመር እንችላለን? አርኤስአይ መጠቀም እንችላለን። ወይም ደግሞ ሌላ ኢንዲኬተር ምን ቆንጆ ኢንዲኬተር አለ ኦን ባላንስ ቮሊዩም መጠቀም እንችላለን። እኔ ኦን ባላንስ ቮሊዩም እና አርኤስአይ ዳይቨርጀንስ አንድ ላይ ሲሆኑ ሞር ፕሮባብል የሆኑ ሴታፖች ይሰጣል። እዚህ ጋር ሁለቱም ሌቭል ላይ ክሊር የሆነ ዳይቨርጀንስ እናያለን አይደል? እዚህ ጋር ፕራይስ ሎወር ሎ ሲያደርግ እዚህ ጋር ሃየር ሎ ያደርገው፣ ኦን ባላንስ ቮሊዩም ሎወር ሎ ሲያደርግ ፕራይስ ሃየር ሎ ያደርገው። ስለዚህ ይሄ ምን ሰጀስት ሊያደርገን ይችላል? ይሄኛው ሙቭ ደግሞ መርሳት የሌለበት አሁን እዚህ ጋር ሾርት አይደረግም። ለምን? ይሄ ክሊር እንዴት ነው ሃይ ፕሮባቢሊቲ አይደለም። ስቶፕ የቱ ጋር ይሆናል? የተግባባ ይሄ ሌቭል
እንደ ሾርት ኳሊቲ የለው። ለምን ስቶፕ ሎስ እዚህ ጋር ማድረግ ፈኒ ነው። ለምን ይሄ ሌቭል ኢዚ ሚቲጌት ማድረግ ይችላል። ምንም አይነት ሀይ አይደለም። ይሄ ደግሞ ምን አይነት ሌቭል ነው? ይህንን ሙሉ ፑሽ የተደረገበትን ኦሪጂን ፖይንቱ ይሄ አለ። ይሄ ሁላ ሌቭል የመጣበት ኦሪጂን ፖይንት ይሄ። ለዚህ ፕራይስ ኦልሬዲ እዚህ ጋር ከደረሰ በኋላ ሾርት ማድረግ ብዙም ሀይ ፕሮባቢሊቲ ሲፋት አይመስለኝም። ለዚህ ይህንን ሌቭል እንደ ሌቭል ሾርት አላደረገው በራሴ መጨረሻ ላይ ወደ ሾርቱ ራሱ ቢያለላ ፕላናችን ቻርቱን ብቻ በማየት የጉሎ የቲም ቻርት ብቻ በማየት በያሳችን ቤሽ ከሆነ ወደ ቀጣዩ ቻርት እናልፋለን ማለት ነው። እሱ ምንድን ነው? ጂኤክስዋይ ነው። ለዚህ ምንድን ነው እኛው አሁን የምንጠብቀው ጭንቅላታችን የምንይዘው ምንድን ነው? ጉሎ የቲ ቤሽ ከሆነ ምንድን ነው? ጂኤክስዋይ ሙሊሽ መሆን አለበት ማለት ነው በመጠን። ስለዚህ እዚህ ላይ እነዚህ ላይ ነው። ይሄ የመጀመሪያ ቻርታችን ስለሆነ ከነዚህ ነው የሚጀምረው። በቀጣይ ቪዲዮዎች ወይ ከነዚህ ጋር ጀምረላችሁ ይችላል። ዳይሬክትሊ ከዴይሊ ከሆራውን አንገር እንቀጥላለን። ያው ኪሌቭ ይህ ምራሱ አሁን እንደኔ ለዩኒቨርሲቲ በጣም ኢምፖርታንት የሆነ ሰዓት ይመስለኛል። ለምን ዴክሱ የራሱ በጣም ኪ የሆነ ሌቭል ላይ ያለ ይሄ ሌቭል አሁን ፍሊፕ መደረግ አለ። ይሄ መንዝሊ ሌቭል ማለት ፕራይስ መጥቶ ይህንን ሌቭል አግሬሲቭሊ ብሬክ አውት አድርጎ እዚህ ላይ ኮንሶሊዴት አድርጎ ወደ ላይ መሄድ ከጀመረ እነዚህ ሌቭሎች ታርጌት ናቸው። እነዚህ ሌቭሎች ታርጌት ናቸው። እነዚህ ናቸው እንደ ታርጌቶች ማለት ነው። ስለዚህ ይሄኛው ፕራይስ ፍሊፕ ተደርጎ ይሄ ኮንሶሊዴት አድርጎ ወደ ላይ ፑሽ ማለት ከጀመረ ምን እንጠብቃለን? ዩሮ ዩኤስዲ ላይ ምን እንጠብቃለን? ይሄ ፕራይስ ሹት ያደርጋል ወደ ታች ማለት ነው። ይሄ ኢዚሊ ከዚህ ሬንጅ ይሄ መንዝል ነው ማሳየው። ከዚህ ሬንጅ ይሄንን ልናይ እንችላለን። እነዚህ ሙሉ እዚህ ድረስ እንኳን ሊመጣ ይችላል። ይሄንን ትተነው እዚህ ድረስ እንኳን ፕራይስ ሊመጣ ይችላል። ለዚህ ትላልቅ ስዊንግ ሾርቶች መያዝ የሚቻልባቸው ሌቭሎች ላይ ነን ማለት ነው። ያልነው ልክ ከሆነ ምን መሆን አለበት? ዲኤክስዋይም ይሄንን ሌቭል ፍሊፕ ማድረግ አለ። ዲኤክስዋይ ይሄንን ፍሊፕ አድርጎ ዩኤስዲ ደግሞ ያን ፑልባክ ካየ ሜቢ ይሄንን ወደ ላይ ልናይበት እንችላለን። ሌላ ፈንዳሜንታል ነገሮች አሉ። በእሱንም ደግሞ ቀስ እያለ እናያለን። አሁን ብዙ ኢንፎርሜሽን አንድ ላይ ለማስገባት ማለት ነው። ይሄ ደግሞ የዩሮ ፊውቸርስ ይሄንን ደግሞ ምንድነው የምንፈልገው? ይሄ ደግሞ ቤሪሽ እንዲሆን ነው የምንፈልገው። ለምን የኤክስዋይ ቡሊሽ መሆን አለበት፣ ዩሮ ፊውቸር ቤሪሽ መሆን አለበት። ምን እንዲሆን? ዩሮ ዩኤስዲ ቤሪሽ እንዲሆንልን ማለት ነው። ለኔክስት ዊክ ወይ ለሚመጡት ዊኮች ማለት ነው። እሺ የዩሮ ኤፌክስ ምን መሆን አለበት? ቤሪሽ ብለናል። ኪ ሌቭል የመጀመሪያ አንድ ላይ ነው የመጣው። ያው በቃኝ ላይ የሚመጣ ሌቭል ቀጥታ የመጀመሪያው ሌቭል ይሄ ነው። እሺ ዊክሊ ላይ እንመጣለን። ዊክሊ ላይ ስንመጣ ስቲል ሴም ነው። ይሄ እነዚህ ኤሪያዎች በጣም እንትናቸው በጣም ደስ የሚለው ከመንዝሊ ዊክሊ እያለ ሪፋይን ብቻ ነው እንጂ የሚደረጉት እነዚህ ሌቭሎች በጣም እንትኖች ናቸው። እንዴት ነው ሶሊድ የሆኑ ሌቭሎች ናቸው። እሺ ዊክሊ ላይ ምንድን ነው? ሬንጅ ነው። ይሄ ሬንጅ ነው። እነዚህን ሀያዎች ወሰደ ኮንሶሊዴት አደረገ። ይሄኛው ይሄ ፑሽ ይሄም ሌቭል አሁን ይሄ ሞር ከዩሮ ዩኤስዲ ቻርት ጋር ተመሳሳይ ይመጣል። ይሄም ሬንጅ ነገር ነው። ሬንጅ ፎርም እያደረገ ነው። ሜቢ ፕራይስ ዲስትሪቢዩት እያደረገ ይሆናል። ምንድን ነው የምንፈልገው? ይሄ ደግሞ ወደታችን እንዲወድልን እቺ ሌቭል ኪ ሌቭሏን ዝቅ ማለት አለበት አይደለ? ሎ ማድረግ አለ። ከዛ ይሄንን ሎ ይዞ ይቀጥልበት ማለት
ይህንን ኮንፈርም ማድረግ ከቻለ ነገሮችን ሁሉ 3 ኮንፈረንስ አገኛል ማለት ነው። እነዚህ ኮንፈረንሶች አንድ ላይ በማድረግ ለሚመጡት ሳምንቶች ክሊር የሆነ ስትራቴጂ ይኖረናል ማለት ነው። ይሄ ማለት ነው ማለት ነው ሎንግ ስካልፖች ማድረግ አንችል ማለት ነው አይደለም። ሎንግ ስካልፖች ማድረግ እንችላለን ከያሲታት ከተገኘ። እስኪ አሁን በሳምንቱ ላይ የምንወስዳቸውን ትሬዶች አብረን አናላይዝ እናደርጋቸዋለን። ለምን ሎንግ እንደተደረጉ ለምን ሾርት እንደተደረጉ ማለት ነው። እሺ በዩሮ የሁላ ነገር ካየን ኔክስት ቪዲዮ ላይ ደግሞ ሌላ እንዴት ፈንዳሜንታል አናሊሲሶች ሌላ እንደሚሰሩ ማየት እንችላለን። ዛሬ ይህንን ይመስላል። ዩሮ ዩኤስዲ ኔክስት ዊክ ሜቢ በዚህ ሲናሪዮ ሊኖር ይችላል። ስቶኮች እነ ናስዳክ እነ ኤስኤንፒ 500 ዳምፕ እያደረጉ ከሆነ ኔክስት ዊክ ፕሮባብሊ ዶላር ስትሮንግ ነው የሚሆነው። ዲኤክስዋይ በጣም ስትሮንግ ነው የሚሆነው። ያንን ኪ ሌቭል ብሬክ አውት አድርጎ የመቀጠል ቻንሱ በጣም ትልቅ ነው። ስቶኮች እንዳለ ዳምፕ የሚያደርጉ ከሆነ ሪያክሽን የምናይበት ነው ማለት ነው። ትልቅ ሪያክሽን የምናይበት ነው። ስቶኮች እንዳለ ዳምፕ የሚያደርጉ ከሆነ ዲኤክስዋይ አግሬሲቭሊ ይህን ሌቭል ፑሽ አድርጎ ወደ ላይ ያልፍ ይችላል። ሜቢ ደግሞ እዚህ ጋር ትንሽ ኮንሶሊዴት ሊያደርግ ይችላል። የዛሬው ቪዲዮ ይሄንን ይመስላል። በኔክስት ቪዲዮ እንገናኝ። ሜቢ ነገ ከነገ ወዲያ ሌላ ፌክ ቪዲዮ ሰራላችኋለሁ። እስከዛው ድረስ